ከ2000 በላይ በልዩ ሁኔታ ያሰለጠኑትን ኮማንዶ በአደባባይ ያስመረቁ የአፋብን ኃይሎች። ይሄ ነው ለህዝቡ የዚህ ሰሞን መነጋገሪያ። ይሄን ተከትሎ ብስጭት ውስጥ ንዴት ውስጥ እያለ ነገሮች ሁሉ አልሳካ ብሎ የብአዴን ሰዎችንም እድላችሁ ሁሉ ዛርጋችኋል እየተባሉ ባሉበት እንደው ሰራዊቱ ይመለስልን ስላሉ በሰራዊት ተከቦም ያው እዚህ ቦታ ምርጫ ተካሄደ ከለ ያለፈ ለማለት ነው እየሞከሩ ያሉት። አሁን የአፋብህን የተለየ መግለጫና ማስጠንቀቂያ መጣ። መግለጫና ማስጠንቀቂያው የአብይ አህመድ አገዛዝ የዲሞክራሲ ሽታ የሚባል የሌለው ነው፣ ውንብድና ውስጥ ያለ ሰራዊት ነው የሚመሩት፣ ምን ያህል የአማራ ህዝብ ላይ ፍጅት እየፈጸሙ እንደሆነ የሚያሳይ ነው። በዚህ በኩል የሚፈጀውን ህዝብ ምንድን ነው? እንዴት ከአብይ ጋር ደሞዝ ለመብላት ተብሎ ሂዶ ይቆማል ሰው? ብልጽግና የሚባለው ቡድን ሽመልስ አብዲሳ ምን ብሎ ተናግሯል? እኛ ግሪን ላይት ያልሰጠ ነው ወይም ያልፈቀድንለትና እኛ ያልሾም ነው የትኛውም ክልል መሪ ሊሆን አይችልም ከዚህ በኋላ አለ። አብይ አህመድ ደግሞ ይሄንን ለኦህዴድ የሰራ ነው በቃ ኢህአዴግን ቲፒኤልኤፍ ተጠቅሞበታል አሉ። በግልጽ እኮ ነው፣ ተደብቆ አይደለም እኮ በአደባባይ የኛ ነው ያሉት እኮ። የአባ ገዳ ፓርቲ ነው አይደል ያሉት? ይሄ በአደባባይ ነው ያሉት። የኦህዴድ ተወካዮች አማራ ክልል ላይ ስንት ተወካይ ነው ያለው ማለት ነው? የሁሉ ፌዴራል ፖሊስ ሆኖ ይመጣል፣ መከላከያ ሆኖ ይመጣል፣ ክምር ያቃጥላል፣ እናቶችን ይደፍራል፣ ህፃናትን ይደፍራል፣ ሰብል ያቃጥላል፣ ንብረት ያወድማል። ይሄንም ያደርገው እንደገና ያው ኃይል ምርጫ ልመረጥ ነው የሚል ደግሞ ጫወታ መጥቼ ልጫወት እያለ ነው የሚገልህ ኃይል ራሱ ተመሳሳይ ያው ኃይል እኮ ነው እየመጣ ያለው። አገኘው ተሻገር ነው የሚመጣው አይደል? ተመስገን ጥሩ ነው አይደል? ከዛ የነሱ ካድሬዎች ናቸው ምን እያደረጉ ያሉት? እነ ጌትነት አለማው ምናምን አለማው የሚባሉ ሰዎች እኮ ማለት ነው። አንድ ጃጃው ነው ምናምን የሚሉት አለ። እነ ግርሻ ነጋሻው ግርሻ እነ በለጠ ሞላ ቀለጠ እነዛ ናቸው አይደል የሚመጡት ተመራጭ ሊባሉ። የአማራን ህዝብ ተመስገን ጥሩ ነው ምንድን ነው ያለው? ተላላኪ በገዛ እንደበቱ አይደለም እንዴ? ተላላኪ ያለው ህዝብ ላይ በመሳሪያ ታጅቦ መጥቶ የአማራ ህዝብ እኔን መርጦኛል ብሎ እንደገና ሊወከልበት ነው። ይሄ አይሆንም ነው እያለ ያሉት። ይህንን አንፈቅድም በህዝባችን ላይ በመሳሪያ ጫና ህዝባችን እኛን መርጦናል የምትሉት የምትገሉት ራሳችሁ፣ የምታሰድዱት ራሳችሁ፣ የምትሰድቡት ራሳችሁ፣ መልሳችሁ መታችሁ ደግሞ የእሱ ተወካይ ነን ብላችሁ ሌላ የመግደያ ፈቃድ እንድትወስዱ አንፈቅድላችሁም የሚል ነው ያመጡት። ይሄንን እነ ቡቺ እና ሌሎቹ ከዲሞክራሲ አጌንስት የመቆም ዲሞክራሲ ሲሪየስሊ አብይ አህመድን አብይ ራሱ መድረኩ ላይ ሆኖ አብይን የምትሉ እጅ አውጡ፣ የምትደግፉ የምትቃወሙ ተመራጩ እሱ አስመራጩ እሱ። እንዴ ይሄ የእሱን ሊቀመንበርነት መድረኩን ፖዲየሙን ለአስመራጮች ሰጥቶ በነጻነት ድርጅቱ አባላት እሱ ወርዶ እንደ ማንኛውም ተራሰው ልክ ከፖዲየሙ ሲወርድ ተራሰው ነው አለቀ። ላይ ቆሞ ማን ነው እጅ የሚያወጣው ማን ነው የማያወጣው የሚለውን እያየ ሊያስፈራራ ላይ ሆኖ አብይን የምትሉ ብረጡ እያለ ሲያስመርጥ የቆየ ሰውዬ በኢትዮጵያ ውስጥ ዲሞክራሲ ያመጣልና ምርጫ አካሄድ ያልክ ነው። ምርጫን ማን ይጠላል? ሰው በህዝባችን ላይ እንደዚህ አይነት ቀልድ መቀለድ አንፈቅድም የሚል አቋም አንጸባረቁ። ከዚያ ቀጥለው ምን አሉ? ይሄ ድጋሚ የመግደያ ካርታል ምናምን ሌጂቲሜሲ ልውሰድ ለሚል አካል ተባባሪ በመሆን በህዝባችን ላይ የሞት ድግስን የደም ድግስን እናጧጡፍ የምትሉ አካላት ካገዛዙ እኩል እንታገላቸዋለን አሉ። ምክንያቱም ሲያስረዱ ነፃ ፍትሐዊና ገለልተኛ በሆነ መንገድ ታማኒነት ያለው ምርጫ ለማካሄድ የሚያስችል ሁኔታ የለም ነው። በእኔ እይታ ከተቃዋሚው ማነው ከአፋብህን ለምሳሌ መግለጫው ላይ በጣም ወሳኝ ነገሮች አስቀምጠው ሲያበቁ እይታ ነው ምልከታዬ። ከአገዛዙን ጋር ተጃምለው የምርጫ ግብስብስ ውስጥ መጥተው ለሞታችን ሌጂቲሜሲ ለመስጠት የሚሞክሩት የሚለው ላይ ከተነሳ በኋላ ይሄን ለማስፈጸም የምርጫ ቦርድነን የምንድነን እንደዚህ ነን ብለው ላገዛዙ በካድሬነት የሚሰሩ ግን የሚያጭበረብሩ ስፔሲፊክ ቢያስፈልግ ጠቅሶ እንደገና ክሊርሊ ምንም በማያሻማ መንገድ ለአማራ ህዝብ ስትራቴጂክ ጠላት የሆኑ ድርጅቶች እነማን ናቸው የሚለውን 1 2 3 4 ብሎ ለይቶ ከፒፒ ጀምሮ ማለት ነው። ከፒፒ ጀምሮ እንደ ኢዜማ ያሉት እነቀለጠ ሞላ የሚቀልዱበት እንደ አብን ምናምን ብለው የሚያመጡት ፒፒ የፈጠራት ገል በስር ሰው የተቋቋመች ደግሞ ማን ነው ተስፋውን የሚቀልድባት አዲሃን ነው ምናምን የምትባላለች በወታደር ታጅቦ ቤተሰብ ጠይቆ መመለስ ካልሆነ ምርጫ ማድረግ የሚችሉም አይደሉም። ሙንን ለመናገር እነማን ናቸው ምርጫ አድራጊዎች? ግን
አየህ ለድራማው ድምቀት ከከሌ ይሄን አለፈ ከከሌም ሊሉ ሊጫወቱ ስለፈለገ ለአማራ ህዝብ ስትራቴጂክ ጠላት የሆኑትን ለይቶ ራሱ በስም 1 2 3 4 ብሎ እንደ ኢዜማ ያለ እንደ አዲሃን ያለ እንደ ብልጽግና እንደ አብን ምናምን የሚጠሩትን 1 2 3 ብሎ ሊስት አድርጎ እነዚህ አካላት ስትራቴጂክ ጠላት ናቸው ብሎ ከገመገመ ድርጅቱ እነዚህ ስትራቴጂክ ጠላቱ ነው ህዝባችንን እያጠፉ ያሉ አካላት እንዲገደል የፈረዱበት ህዝብ ላይ መጥተው ደግሞ ምርጫ እናደርጋለን እያሉ ነው